14ኛው የዓለም አትሌቲክስ ሻምፒዮና ሊጀመር 8 ቀናት ብቻ ቀርተውታል። ከ200 ሀገሮች በላይ የተውጣጡ 2000 አትሌቶች በሞስኮ የዘንድሮ ሻምፒዮን ተሳታፊ ናቸው። በዓለም ሻምፒዮናው ብርቱ የመሸናነፍ ጥረት ከሚደረግባቸው መካከል ማራቶን በጠንካራነቱ ይጠቀሳል። ኢትዮጵያ በውድድሩ ተሳትፏ ኤድመንተን ላይ ገዛኸኝ አበራ የወርቅ ሜዳሊያ ባለቤት የሆነበት ከፍተኛ ውጤት ነው። በዳጉ ዓለም ሻምፒዮና ነሐስ ሜዳሊያ ያጠለቀው ፈይሳ ሌሊሳም ይገኝበታል። በወንዶች ምድብ የዘንድሮ ለንደን ማራቶን አሸናፊው ጸጋዬ ከበደ በውድድሩ ልምዱን ያካበተ የመጣው ፈይሳ ሌሊሳ ተካቷል። ታደሰ ቶላ፣ ጠላሁን ረጋሳና ሌሊሳ ደሲሳም ብርቱ ተፋላሚዎች እንደሚሆኑ ከፌዴሬሽኑ ያገኘነው መረጃ ያስረዳል። አትሌቶቹ በመጪው ነሐሴ 7 ወደ ሞስኮ ይጓዛሉ። በዚህ ምድብ የኬንያዎቹ በርናንድ ኮት፣ የፓሪሱ ማራቶን አሸናፊ ፒተርሶም ብርቱ ተወዳዳሪዎች እንደሚሆኑ ተገምቷል። በሴቶች ምድብ ኢትዮጵያን ወክለው በሚሮጡት አትሌቶች መካከል የለንደን ማራቶን ባለድሏ ቲኪ ገላና በዋነኝነት ትጠቀሳለች። የፓሪስ ማራቶን አሸናፊዋ ፈይሴ ታደሰ፣ መሰረት ኃይሉ፣ የረጅም ርቀት ብርቱ ተወዳዳሪ መሰለች መልካሙም ይገኙበታል። አብዛኞቹ አትሌቶች በዘንድሮ ውድድር ጥሩ ሰዓት አስመዝግበዋል። በበርሊን ሻምፒዮና በአሰለፈች መርጊያ የተገኘውን የነሐስ ሜዳሊያ ያሻሽላሉ ተብሎም ይጠበቃል። አትሌቶቹ ነሐሴ 4 ወደ ሞስኮ ያቀናሉ። የቅድመ ውድድር ዓመት የወዳጅነት ጨዋታዎችንና ውድድሮችን እየተደረጉ ይገኛሉ። በሙኒክ ከተማ ሲካሄድ በነበረው የአውዲ ካፕ በባየር ሙኒክ አሸናፊነት ተጠናቋል። በፍጻሜው የእንግሊዙ ማንቸስተር ሲቲን የገጠመው ባየር ሙኒክ 2-1 በማሸነፍ ነው ዋንጫውን ያነሳው። ሲቲ በአዲሱ ፈራሚው አልቫሮ ኔግሬዶ ግብ ቀዳሚው ሆኗል። ሙለር በፍጹም ቅጣት ምት የባቫሪያን ክለብ አቻ ሲያደርግ የማሸነፊያውን ግብ ደግሞ ክሮሺያዊው ማንዙኪች አስቆጥሯል። ለደረጃ በተደረገው ጨዋታ ኤሲ ሚላን ሳኦ ፖሎን 1-0 ረቷል። የሚላንን ብቸኛ ግብ ኬቨን ፕሪንስ የሚላንን ብቸኛ ግብ ጋናዊው ቦቴንግ አስቆጥሯል። The match exploded into life in the second half with the Spaniard Negredo firing in the opener. Oh, and it's coming off the inside of the post! The equaliser came in controversial circumstances, with the referee adjudging Pablo Zabaleta to have handled inside the area. Thomas Müller stepped up to slot home from the penalty spot. The hosts grabbed the winner in the 72nd minute when substitute Mario Mandzukic stooped down to meet a cross from Müller. The European champions then win the Audi Cup, beating the English side 2-1. After respective በአሜሪካ አዘጋጅነት እየተካሄደ በሚገኘው የጊነስ ኢንተርናሽናል ሻምፒዮና ዋንጫ ቼልሲና ሪያል ማድሪድ ተጋጣሚዎቻቸውን በማሸነፍ ወደ ግማሽ ፍጻሜ ያለፉ። 8 ክለቦች በተካፈሉበት በዚህ ውድድር ቼልሲ ኢንተር ሚላንን 2-0 አሸንፏል። ሆዜ ሞሪኒዮ የቀድሞ የክለባቸውን ባሸነፉበት በዚህ ጨዋታ ኦስካር በጨዋታ ኤዲን ሃዛርድ በፍጹም ቅጣት ምት ጎሎችን አስቆጥሯል። በሌላ ጨዋታ ሪያል ማድሪድ ሎስ አንጀለስ ጋላክሲን 3-1 ረቷል። ኤንጀል ዲ ማሪያ ካሪም ቤንዜማ 2 ጎሎችን ሲያስቆጥር ኤንጀል ዲ ማሪያ 1 ጎል አስቆጥሯል። አሸናፊዎቹ ኤቨርተን ከሪያል ማድሪድ፣ ኤሲ ሚላን ከቼልሲ ነገና ከነገ በስቲያ ጨዋታቸውን ያካሂዳሉ። ተሸናፊዎቹ ጁቬንቱስ ከሎስ አንጀለስ ጋላክሲ፣ ቫሌንሲያ ከኢንተር ሚላን ይጫወታሉ። من ناتشو فرنانديز تيرا وهدف تسديد الفرق دونيس تشيريتشيف بداية هجوم تشيريتشيف يلعب كرة ممتازة التوسيع بنزيما والهدف الثالث يثلث النتيجة للنادي الملكي ዌልሳዊው ጋሬዝ ቤል ሪያል ማድሪድ ሊቀላቀል ከጫፍ ደርሷል። በተለይ ባለፈው ዓመት ያሳየው ድንቅ ብቃት ፈላጊዎቹ እንዲበራከቱ አድርጓቸዋል። በተለይ ደግሞ ሪያል ማድሪድ ተጫዋቹን በዘንድሮ ክረምት ለማስፈረም ከፍተኛ ጥረት እያደረገ ነው። ማድሪዶች ቤልን ከ100 ሚሊዮን ፓውንድ በላይ ያቀርቡ ሲሆን የዝውውር እውን ከሆነ የዓለማችን የተጫዋቾች ሪከርድ ይሰብራል ተብሏል። የቤል ዝውውር ዙሪያ አስተያየቶችን የሰጡት የቀድሞ የቶተንሃም አሰልጣኝ ሃሪ ሬድናፕ በሳንቲያጎ በርናባው የመጫወት ዕድል በሕይወት ዘመን አንድ የሚገኝ አጋጣሚ ነው። ስለዚህ ቤልም ይህን አጋጣሚ በአግባቡ መጠቀም አለበት ብለዋል። የሱዋሬዝም ጉዳይ መቋጫ አላገኘም። ባለፈው የውድድር ዓመት ከሊቨርፑል ሉዊስ ሱዋሬዝ በ2012 ከሆላንዱ አያክስ አምስተርዳም ወደ አንፊልድ ከመጣ ወዲህ በ96 ጨዋታዎች 51 ጎሎችን ለቀያዮቹ አስቆጥሯል።
ሱዋሬዝ በሊቨርፑል ደስተኛ ለመሆኑ ተከትሎ በተለይ መድፈኞቹ ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ ነው። በዚህ ዙሪያ አስተያየቱን የሰጠው የቀድሞ የአርሰናል ተጫዋች ኢያን ራይት አርሰናል አሁን አንድ ትልቅ ተጫዋች ማስፈረም እንዳለበት አውቋል። ነገር ግን ላለፉት 8 ዓመታት ከዋንጫ ተፎካካሪነት ርቆ ለአራተኛ ደረጃ መታገሉ እንደ ሱዋሬዝ አይነት ላለ ተጫዋች አይመጥንም። ከዚህ አንጻር ሱዋሬዝ ወደ ኤምሬትስ ስታዲየም ከማቅናቱ በፊት ነገሩን ማጤን አለበት ብለዋል። ኢያን ራይት የቀድሞ ክለቡ የሚያደርገውን ጥረት ላይ እንቅፋት የሆነ ንግግር መናገሩ በርካቶችን አስገርሟል። ተመልካቾቻችን ለሰዓቱ የነበሩን አጫጭር የስፖርት ዘገባዎች እነዚህ ነበሩ። መልካም ቀን።